ሶምሶን ስሙኝ በጥንቃቄ የተወለደ ነው። በጥንቃቄ ነው ያደገው። ያለ ጥንቃቄ ነው የኖረው። you have to be serious። እናቱ ወይን ሳትቀምሰን የወለደችው በርግዝና የሚያረክስ ሳትነካ ከተወለደስ በኋላ እስኪያድግ የሚያረክስ እንዳይነካ ብለው ካደገ በኋላስ መንገዱን በወይን እርሻ መሃል አረገ ነው የሚለው ባይዘው። ምንም አይመስለው። የሞታ አንበሳ ከሞታ አንበሳ ሆድ ውስጥ ማር አውጥቶ በላ ይልና ወይ ነገር ቆንጆ ነው ብሎ ወስዶ ለአባቱ ሰጠ ይልና ከየት እንዳመጣ አልነገረውም ይላል። ለምን መሰለ? የሞተ ነገር መንካት አይቻልም። ናዝራዊ ነው። የሞታ አንበሳ ሆድ ውስጥ ማር አይደለም እንቁ ቢያገኝ ማውጣት አይችልም፣ ያረክሰዋል። ሶምሶንስ ምንም አይመስለውም። ከሞታ አንበሳ ሆድ ውስጥ ማር አይደለም እንቁ ማውጣት አይቻልም። ለናዝራዊ አይቻልም። ማንንም ሊችል ይችላል፣ ለናዝራዊ አይቻልም። ለክርስቲያን የተከለከለ እኮ ብዙ ነገር ነው ያለው። የተፈቀደው ባይዘው በጣም ትንሽና አንድ ነገር ብቻ ነው። ጌታን እየመሰሉ መኖር ብቻ ነው የተፈቀደልን። ሌላው በሙሉ ክልክል ነው ለኛ። በደንብ አሜን በሏ። በጣም you have to be serious። ህይወት ይጠበቅ። መንፈሳዊ ውጊያው እሱ ነው። ከዛ ቀጥሎ ቴሪቶሪያል የሚባሉት እነሱን በሙሉ እናወራለን። ይሄ ህይወቱ የተጠበቀ ሰው ነው እዛ ጋር ሄዶ መዋጋት የሚችለው። አያችሁ አቅማችን የሚኖረው ህይወታችን ላይ ነው። እግዚአብሔር የሚቀመጠው አቋምህ ጋር እኮ ነው። ጽድቅ ካራክተር የክርስቶስን ሲመስል እግዚአብሔር አብሮ ይቆማል። ክብር ለኢየሱስ ይሁን። ስለዚህ ሰይጣን ሶምሶንን ለመጣል 20 ዓመት ነው የሰራው። 20 ዓመት ሙሉ አልተወም። ሲሞክር ፌል ሲያደርግበት በ20ኛው ዓመት ደሊላን አዘጋጀለት። ደሊላን አዘጋጃት። ደሊላ መጣች። እንደሚፈልገው ሆና ቀርባ እንደምትፈልገው አርጋ ቀየረችው። እስራኤላዊ መስላ ቀርባ ፍልስጤማዊ ያረጋችው። መኖሩን ጠላ አይደለም ይለው። ሶምሶን አለችው አቤት ይሄ ኃይልህን ካንተ አስወግደን ተራሶ እንዴት ነው ማረጋ አለችው። እንዴ ተብሎ ይጠየቃል እንዴ? ግን እንዴ አንተ ብትጠየቅ ምንድነው የምትለው? እንዴት አረገ ተራላ አርገ ብትባል እኮ ቸርች መተህ ተናግረህ ማሳገድ እንጂ አንተ መንገድ ትጠቁማለህ እንዴ? እንዴት አረገን ተራ እናርግ ስትለው ይሄ 7 ጉንጉን ይታይሻል አው በጭካል ብቻኪው ይላታል። እሷ እኮ ለጠቅላላ ዕውቀት አይደለም የምትጠይቀው፣ ልገለው ነው። ወዳውም አይደለም እኮ የምትጠይቀው። ከጀርባው ዮሴፍ የተሸጠበት አይነት የ7 ባሪያ ዋጋ እኮ ተስማምታበታለች። 7 ጭካል ቸክላ ከተኛ በኋላ ሶምሶን መጡበት ስትለው ንቅልቅል አድርጎት ብድግ ይላል። ከዛ ደግሞ እንደገና እጅን ምንም ባልታሰረበት ገመድ ብታስሩ ይልታል። ብጥስጥስ ያረጋዋል። ጨዋታ አረጋዋይ ልገለው እኮ ነው። እሷ አንድ ግለሰብ ሶምሶን የሚባል ግለሰብ አይደለም። እስራኤልን ነፃ ለማውጣት ነው እግዚአብሔር። ኔሽን እኮ ከጀርባው አይቶበታል ይዞዬ። ሰውየው ፌል ሲያደርግ ኔሽን ነው ፌል የሚያደርገው። እሱ ሲወድቅ እኮ ከጀርባው ስንት ህዝብ ነው አብሮ የሚወድቀው። እግዚአብሔር ነፃ ለማውጣት ነው ይሄንን ሁሉ ኃይል ላይ እንጂ ሱፐር ሂሮ ሊያደርገው ፈልጎ አይደለም።